ስለ አጃ ምን ያህል ታውቃላችሁ? ብዙዎቻችሁ ስለ አጃ ሲወራ ትሰማላችሁ፣ ግን ጥቅሙን ታውቁታላችሁ? ጥቅሙን ብታውቁት አጃ ከቤታችሁ አይጠፋም ነበር። ስለ አጃ ዛሬ እነግራችኋለሁ። የአጃ ጥቅሞች ምን ምን እንደሆኑ እጅግ የሚገራረሙ ጥቅሞች አሉት። በዚህ ቪዲዮ የምነግራችሁ ይሆናል። ከዛ በፊት ግን በጣም ነው የማመሰግነው። እጅግ በጣም ብዙ ከ2700 በላይ ሰው ዩቲዩብ ቻናሌን ተቀላቅሎ ሰብስክራይብ አድርጎኛል። በጣም ደስ ብሎኛል። አሁንም እየገባችሁ ሰብስክራይብ አድርጉኝ። ቀላል ነው። ከፕሮፋይሌ ስራ አለላችሁ የዩቲዩብ ምልክት አለች። እሷን አንዴ ስትነኳት ቀጥታ ወደ ዩቲዩብ ይዟችሁ ይሄዳል። ሰብስክራይብ አድርጉኝ ማለት ነው። እኔ በዚህ የማገኘው ጥቅም የለም፣ በዩቲዩብ ግን ገንዘብ እሰራበታለሁ ማለት ነው። ወደ ዛሬው መረጃ ያለፍኩኝ። እንግዲህ የአጃ ጥቅሞች የምንላቸው ምንድን ናቸው? የመጀመሪያው እንግዲህ ኮሌስትሮን በተመለከተ ነው። ኮሌስትሮን በተለይ መጥፎ ኮሌስትሮን በሰውነታችን ውስጥ በሚበዛበት ሰዓት ኮሌስትሮንን ለመቆጣጠር በእጅጉ ይረዳል። እንዲሁም በደማችን ውስጥ የስኳር መጠን ከፍ በሚልበት ጊዜ የደም ስኳር መጠንን እንዲቀንስ ያደርጋል። ሌላው ከፊትና ከቆዳችን ጋር በተገናኘ ነው። የደረቀ የሰውነት ቆዳን ያለሰልሳል። በተለይ ፊታችሁ ደረቅ የሚሆን እጃችሁም ሊሆን ይችላል። የትኛውም ቦታ ላይ ቆዳችሁ በሚደርቅበት ጊዜ የደረቀ የሰውነት ቆዳ ለማለስለስ ያገለግላል። ሌላው ሰውነት ላይ የሚወጣ አለርጂን ይከላከላል፣ እንዲሁም ደግሞ ያስታግሳል። በተለይ አለርጂ ያለባችሁ ሰዎች በሳሙና ሊሆን ይችላል፣ በብናኝ ሊሆን ይችላል የሚመጡ አለርጂዎችን ለመከላከልና ለማስታገስ በእጅጉ ያገለግላል ማለት ነው። ሌላው ቆዳችን ወዛማ እንዲሆን በማድረግ ያሳምራል። በተለይ ለፊት ቆዳ፣ የእጅ ለእግር በጣም እጅግ በጣም ተመራጭ ነው። ሌላው አጃ በፊታችን ላይ ስንቀባ የሞቱት የተጎዱ ህዋሶች እንዲወገዱ በማድረግ ፊታችን እንዲፈካ ያደርጋል። በተለይ በፀሐይ ብርሃን ሊሆን ይችላል፣ በተለያየ ምክንያት የቆዳችን ሴሎች ይሞታሉ። በተለይ ፊታችን ላይ የተጎዳው ቆዳ ይቀመጥና ፊታችንን ይቀይረዋል። አጃ ግን ያንን የሞቱ የቆዳ ሴሎች በማንሳት አዲስ ቆዳ እንዲኖረን ያደርጋል ማለት ነው። ሌላው በሰውነታችን ውስጥ ያሉትን ቆሻሻና ቅባታማ ነገሮች ወይም ደግሞ ቅባት የሆኑትን ነገሮች በማስወገድ ትልቅ ጥቅም አለው። ሌላው የደረቀና የሚያሳክክ ቆዳን ያክማል፣ ፎረፎርን ይከላከላል፣ ፀጉራችን እንዲያድግ ይረዳል፣ መጥፎ ጠረን ያስወግዳል። ለምሳሌ አንድ ስኒ አጃ ማቀዝቀዣ ማሽን ውስጥ ከተቀመጠ መጥፎ ጠረኖችን መጥቶ እንዲወገዱ ይረዳን ማለት ነው። እንዲሁም ደግሞ የረሃብ ስሜትን ያስታግሳል። በተለይ ብዙ የሚበሉ ሰዎች እሱን ቢጠቀሙ የረሃብ ስሜትን ስለሚያስታግዝ ብዙ ያለመመገብ እድል ይፈጥርላቸዋል። ሌላው አጃ እንግዲህ የፎሊክ አሲድና የታያሚን እና የናያሲን መገኛ በመሆኑ ለጤናማ የፅንስ እድገት በጣም ይመከራል። በተለይ ለእርጉዝ ሴቶች አጃ እጅግ በጣም ጥሩ ነው። እንደውም በገጠሩ አካባቢ እናቶቻችን አጃን በብዛት ከወለዱም በኋላ በእርግዝና ጊዜያቸውም ይጠቀሙታል። ሌላው የሰገራ ድርቀትን ይከላከላል። በተለይ የሆድ ድርቀት ያለባችሁ ሰዎች አጃን ብትጠቀሙ ለስላሳ እንዲሆን ወይም ደግሞ ሽንት ቤት ስትቀመጡ ድርቀት እንዳያጋጥማችሁ በእጅጉ ይረዳል ማለት ነው። የተወደዳችሁና የተከበራችሁ የጁሲ ሚዲያ ቤተሰቦች አጃን ተጠቀሙት። አጃ እጅግ በጣም ጠቃሚ ነው ማለት ነው። እንግዲህ አብሬያችሁ ቆየሁት። እኔም ጆሲ ነበርኩ። ነገ በሌላ የጤና መረጃ ተመልሰን እንገናኛለን። እስከዛው በያላችሁበት ሰላማችሁ ይብዛ። መልካም ምሽት።